ምረጡ ብትባሉ ሀብታም መሆንን ነው የምትመርጡት ወይስ ድሃ መሆንን ነው የምትመርጡት? መልሳችሁ ሀብታም መሆን ከሆነ ሀብታም እንዴት መሆን ይቻላል የሚለውንስ መልስ ታውቁታላችሁ? መልሱን ካላወቃችሁት እንግዲህ ይሄ መጽሐፍ ለእናንተ ነው። እንዴት ካላችሁ እንግዲህ በጽሞና ተከታተሉኝ። የተከበራችሁ የማዚነት ዩቲዩብ ቻናል ተከታታዮች እንደምናችሁ። ዛሬ አዲስ መጽሐፍ ይዤላችሁ ቀርቤያለሁ። በሪች ዳድ ፑር ዳድ መጽሐፍ የጻፈው ጸሐፊ የተጻፈ መጽሐፍ ነው። The Business of the 21st Century የሚል መጽሐፍ ነው። በሮበርት ቲ ኪዮሳኪ እንዲሁም በጆን ፍሌሚንግ እና ኪም ኪዮሳኪ የተጻፈ መጽሐፍ ነው። ኪም ኪዮሳኪ ሚስቱ ነች። ጆን ፍሌሚንግ እንግዲህ የስራ አጋሩ ነው። በእነሱ የጻፈ መጽሐፍ ነው። በጣም አሪፍ መጽሐፍ ነው። ደስ የሚል ሀሳቦችን ይዘዋል። ዛሬ ለእናንተ እንግዲህ መጠን አድርጌ የዚህ መጽሐፍ ሀሳብ ለእናንተ አቀርብላችኋለሁ። ተወዱታላችሁ ብዬ ተስፋ አድርጋለሁ። መልካም ቆይታ። ብዙ ጊዜ ሰዎች ሀብት ምን እንደሆነ ቢጠይቋቸው ለምሳሌ ቤት ወይም ደግሞ መኪና ብለው ሊነግሯቸው ይችላሉ። መኪና ወይም ቤት እንደ ሀብት ሊቆጠሩ ላይቆጠሩ ይችላሉ። ለምሳሌ አንድን መኪና ብንወስደው መኪናውን አከራይታችሁት ገንዘብ የምታገኙበት ከሆነ መኪናችሁን እንደ ሀብት ልትቆጥሩ ትችላላችሁ። ለምሳሌ እቤት ገዝታችሁ እቤቱን አከራይታችሁት ገንዘብ የሚያስገኝላችሁ ከሆነ እቤቱን እንደ ገንዘብ ማግኛ እንደ ሀብት ልትቆጥሩ ትችላላችሁ። አለበለዚያ ግን መኪናውም ሆነ እቤቱ ገንዘብ ማግኛ ሳይሆን እንደውም ገንዘብ ማውጫ ነው የሚሆንባችሁ ይለናል የዚህ መጽሐፍ ጸሐፊ ኪዮሳኪ። መኪናውን ወይም ቤቱን አንድ ቀን ሽጬው አተርፍበታለሁ ልትሉ ትችላላችሁ። እውነት ነው፣ አንድ ቀን ሽጣችሁ ልታተርፉ ትችላላችሁ። ነገር ግን አንድ ምሳሌ ልስጣችሁ። አንድ ላም ቢኖራችሁ ላሟን በየጊዜው ወተት እያላባችሁ በየቀኑ ትሸጣላችሁ እንበል። ያቺ ላም እንግዲህ ለእናንተ እንደ ሀብት ልትቆጥሯ ትችላላችሁ። ምክንያቱም በየጊዜው የገንዘብ ምንጭ ስለሆነቻችሁ ማለት ነው። ላሟን አትርፋችሁ ብትሸጧት ከዛ በኋላ ከላሟ የምታገኙት የቀን ተቀን ገቢ ወይም ገንዘብ ተቋረጠ ማለት ነው። ያ ማለት ሀብታችሁን ሸጣችሁ ማለት ነው ለሌላ ሰው። ምናልባት በዛ መንገድ የተወሰነ ገንዘብ ልታገኙ ትችላላችሁ። ነገር ግን ያንን በማድረጋችሁ ሀብታም አያደርጋችሁም። ሀብታም ሊያደርጋችሁ የሚችለው በየጊዜው ገንዘብ ሊያስገኝላችሁ የሚችለውን ሀብታችሁን በመሸጥ ሳይሆን ያንን ሀብት ለምሳሌ ላሟን በየጊዜው በመጠቀም ገንዘብ እንድታስገኝላችሁ በማድረግ ነው። ስለዛ ቤቱንም በመሸጣችሁ ምናልባት የተወሰነ ገንዘብ ልታገኙ ትችላላችሁ። መኪናውን በመሸጣችሁ ምናልባት የተወሰነ ገንዘብ ልታገኙ ትችላላችሁ። ነገር ግን መኪናውን ወይም ቤቱን ከምትሸጡት በየጊዜው ገንዘብ ሊያስገኝ በሚችል ስራ ላይ ብታውሉት የበለጠ ትርፋማ የበለጠ ተጠቃሚ ትሆናላችሁ ይለናል የዚህ መጽሐፍ ጸሐፊ ኪዮሳኪ። ጊዜው ባልጠበቃችሁት ሁኔታ እየተቀየረ ነው። ሰዎች ከስራ ይባረራሉ። የኑሮ ውድነቱ በጣም እየጨመረ ነው። ኢኮኖሚው ምስቅልቅል ውስጥ ገብተዋል። ላይፍ በጣም አስቸጋሪ ሆኗል። በአጠቃላይ ህይወት እጅግ በጣም አስቸጋሪ የሆነበት ወቅት ነው። ምናልባት ይህንን በምላችሁ ጊዜ እጅግ በጣም ሊያስደነግጣችሁ ወይም ሊያስፈራችሁ ይችላል። እውነት ነው፣ እጅግ በጣም የሚያስፈራ ጊዜ ነው። ነገር ግን ይህንን ጊዜ ወይም ይህንን ችግር እንደ አጋጣሚ እንደ ኦፖርቹኒቲ በመጠቀም እናንተ ሀብት ልታገኙበት የምትችሉበትን መንገድ ልትፈጥሩ የሚያስችላችሁ እድልም ጭምር ነው ይለናል የዚህ መጽሐፍ ጸሐፊ ኪዮሳኪ። ጊዜው የኢንፎርሜሽን ነው። ነገሮች እንደ ድሮ አይደለም። አሁን ላይ በቀላሉ ምን ማድረግ እንዳለባቸው፣ እንዴት ቢዝነስ መጀመር እንዳለባቸው፣ በአጠቃላይ የምትፈልጉት ነገር አይናችሁ አጠገባችሁ ላይ ያለው። ይህንን ዘመናዊ የኢንፎርሜሽን ዘመን በመጠቀም ቴክኖሎጂ በመጠቀም ሀብት የምታፈሩበትን መንገድ መፈለግ አለ። ትምህርትና ጠንክሮ መስራት ሀብታም ሊያደርጋችሁ ይችላል። የዚህ መጽሐፍ ጸሐፊ ኪዮሳኪ እንደሚለን እኔ በትምህርት አምናለሁ፣ ጠንክሮ መስራትንም እጅግ በጣም አድርጌ ደግፋለሁ። ትምህርት ወይም ጠንክሮ መስራት ብቻ እናንተን ሀብታም አያደርጋችሁም ይለናል። ለምሳሌ ይለናል የዚህ መጽሐፍ ጸሐፊ ኪዮሳኪ፣ የእሱ አባት ተቀጥሮ የሚሰራ የመንግስት ሰራተኛ ነበረ። እጅግ በጣም የተማረ ጠንክሮ ሰራተኛ ቢሆንም አባቱ በድህነት ውስጥ ነበር ሲኖር የነበረው። አንድ ነገር እውነት ነው። ሁሉ ጊዜም ቢሆን የምትሄዱበት መንገድ ትክክል ነው ወይስ የተሳሳተ ነው የሚለውን ማጣራት አለባችሁ።
በፍጥነትም ብትሄዱ ወይም ደግሞ ቀስ ብላችሁ ብትሄዱ ወይም ጠንካራ ሰራተኛ ብትሆኑ ወይም የተማራችሁ ብትሆኑ የምትሄዱበት መንገድ እየተሳሳተ ከሆነ መጨረሻው ትርፉ ድካም ነው የሚሆንባችሁ። ብዙ ጊዜ ሰዎች ሀብታም ያደርገናል ብለው የሚወስዱት 4 መንገዶች አሉ። ለእናንተ 4ቱን አቀርበላችኋለሁ። ትክክል ናቸው አይደለም የሚለውን በሚቀጥለው እናያለን። አንደኛ፣ ተቀጥሮ መስራት ብዙ ሰዎች ሀብታም ያደርገናል ብለው ያስባሉ። ሁለተኛ ሰዎች ደግሞ ትንንሽዬ ድርጅት ወይም ትንንሽዬ ጥቃቅንና አነስተኛ ስራ ላይ የሚሰማሩ ሰዎች ናቸው እንግዲህ እነዚህ። ሶስተኛው ደግሞ ተለቅ ያለ ድርጅት ከፍተው ብዙ ሰራተኞችን ይዘው የሚያስተዳድሩ ሰዎች ሲሆኑ፣ አራተኛው ደግሞ ኢንቨስትመንት ላይ ራሳቸው ያሰማሩ ሰዎች ናቸው። እንግዲህ እነዚህ 4 ገንዘብ የሚገኝባቸው ሀብት የሚገኝባቸው መንገዶች ናቸው። ዋናው ነገር ሀብታም መሆን ከፈለጋችሁ የትኛው መንገድ ነው ሀብታም ሊያደርገን የሚችል የሚለው ነው። ብዙ ጊዜ ማለት ነው ተቀጥሮ መስራትን እንደ አሪፍ አማራጭ ተደርጎ በቤተሰብ እንግዲህ በሚዲያ በተለያዩ መንገዶች ይነገረናል። ተቀጥሮ መስራት መጥፎ ነው እያልኩኝ አይደለም ይለናል የዚህ መጽሐፍ ጸሐፊ ኪዮሳኪ። ነገር ግን እናንተ የምታበረክቱት እውቀት አለ፣ ጉልበት ይኖራል፣ ምናልባት እናንተ የሚከፈላችሁ ገንዘብ ይኖራል። ነገር ግን የምታበረክቱትን 10 እጥፍ ነው የሚከፍላችሁ ሰው የሚያገኘው ማለት ነው። ተቀጥሮ መስራት እንደ ሀብት ማግኛ መንገድ መቆጠር የለበትም ነው የሚላል የዚህ መጽሐፍ ጸሐፊ ኪዮሳኪ። በተለያዩ ትምህርት ቤቶች ንግግር በማድረግበት ጊዜ ይላል የዚህ መጽሐፍ ጸሐፊ፣ ብዙ ሰዎች ጥያቄ ጠይቁኛል፣ ተማሪዎች ጥያቄ ጠይቁኛል እና አንድ የሚጠይቁኝ ጥያቄ ምንድነው ሀብታም እንዴት መሆን ይቻላል የሚል ነው አብዛኞቹ ተማሪዎች የሚጠይቁት። እሱም ደግሞ እንግዲህ ሲመልስላቸው ሀብታም ለመሆን ወይም ደግሞ የቢዝነስ ማን ለመሆን ከፈለጋችሁ ሀብታም የሆኑ ሰዎች እንደሚያስቡት ማሰብ ወይም የቢዝነስ ማን የሚባሉ ሰዎች እንደሚያስቡት ማሰብ አለባችሁ ይላል። እንግዲህ የመጀመሪያው ደግሞ የሀብታም የሆኑ ሰዎች የቢዝነስ ማን ሰዎች የሚያስቡት እንዴት ነው ብላችሁ ከጠየቃችሁ ይላል አሁኑኑ ጀምሩ የሚል ነው። ነገ ከነገ ወዲያ ሳትሉ አሁኑኑ ጀምሩ። ለዚህ ደግሞ አንድ ምሳሌ ሲሰጥ አንድ የውበት ሳሎን የፀጉር ስራ ላይ የተሰማራ እጅግ በጣም ታለንት የነበረው ልጅ ነበር። በጣም ጎበዝ፣ በጣም ታለንት የነበረው ሰው ሁሌም እንግዲህ እዛ ፀጉሩ በሚሰራበት ሰዓት አንድ ቀን እኔም የውበት መስጫ ሳሎን ከፍታለሁኝ በማለት ይናገራል። በቃ በየጊዜው ይናገራል። ነገር ግን 5 ዓመት አልፈው ምንም ነገር ሳይተገብር ማለት ነው። ነገር ግን ሌላ አንድ ሰው ብዙ እውቀት የሌለው ብዙ ችሎታ የሌለው ሰው ደግሞ በመነሳት ማለት ነው የውበት ሳሎን ድርጅት የውበት ሳሎን በመክፈት ስራ ሲጀምር ትመለከታላችሁ። እና ምናልባት እዚህ ጋር ዋናው ነገር የማትረፋችሁና የመክሰራችሁ ጉዳይ አይደለም ይላል ኪዮሳኪ። ነገር ግን ያንን በማድረጋችሁ የምታገኙት እውቀት የምታገኙት ልምድ ይኖራልና ያ ትልቅ ነገር ላይ ሊያደርሳችሁ የሚያስችል መንገድ ነው እና ያንን መንገድ ያ መንገድ ደግሞ አሁኑኑ መጀመር ስለሆነ አሁኑኑ መጀመር አለባችሁ። ህይወት አስቸጋሪ ነው። ላይፍ በጣም ከባድ ነው እና ብዙ ጊዜ በስራ ትጠመዳላችሁ። ቤተሰብ ኃላፊነት ይኖርባችኋል፣ የመሳሰሉት ማህበራዊ ኃላፊነት እና ጊዜ አይኖራችሁም እና ሀብታም መሆን እንደዚህ ቀላል አይደለም። እውነት ነው፣ ሀብታም መሆን ቀላል አይደለም። በጣም ብዙ አስቸጋሪ አድካሚ የህይወት ውጣ ውረዶች ስለሚያጋጥሙ ነው ማለት ነው። ሰው እውነት ነው፣ ይሄ የሚካድ ነገር አይደለም። ግን ጥያቄ ምን ማድረግ አለብኝ የሚለው ነው። ከዛ በተጨማሪ ደግሞ አብዛኞቹ ከሚከፈቱት ቢዝነሶች ውስጥ ምናልባት 90% ሊሆን ይችላል ይከስራሉ። ምናልባት 10% ይሆናል ወይም 5% ይሆናል ትርፋማ ይሆናል። 90%ዎቹ በጀመሩ በአመታት ውስጥ ወይም አመት ውስጥ ወይም ወራት ውስጥ እንግዲህ ከስረው ስራቸውን ያቆማሉ። ይህንን ስትመለከቱ እናንተ ይህንን ስትመለከቱ ምናልባት ይህንን ስትመለከቱ ተስፋ ሊያስቆርጣቸው ቢዝነስ ለመጀመር ተስፋ ሊያስቆርጣችሁ ይችላል። ለእንደዚህ አይነት ሰዎች ለምሳሌ ቢዚ ለሆኑ ሰዎች፣ ቤተሰብ ኃላፊነት ያለባቸው ሰዎች እንዴት ምን አይነት ቢዝነስ ቢጀምሩ የተሻለ ውጤታማ ያደርጋቸዋል ብላችሁ ልጠይቁ ትችላላችሁ። ይህ መጽሐፍ እንግዲህ አንድ ሀሳብ አለ ይላችኋል። ይህም ሀሳብ እንግዲህ ኔትወርክ ማርኬቲንግ መጀመር። ኔትወርክ ማርኬቲንግ እንግዲህ አጠር ቀለል ያለ ሀሳቡ ምንድን ነው? ለምሳሌ አንድ ትልቅ ድርጅት ቢኖር ያ ድርጅት የሚሸጣቸው እቃዎች ይኖራሉ። ነገር ግን የሚሸጣቸው እቃዎች ይኖራሉ። እቃዎቹን ደግሞ አድቨርታይዝ ለማድረግ ፕሮሞት ለማድረግ እጅግ ብዙ ሚሊዮን የሚጠጉ ብሮች ያወጣል። ሰው እነዚህን ብሮች ለማስታወቂያነት ከሚከፍል ለምን በሰው እቃዎቹን ሽጦ ሌሎች ሰው የሚያመጡ ሰዎችን
ለምን የተወሰነ ብር አይከፍላቸውም ነው። እንግዲህ ለምሳሌ እኔ አንድ ሰው ባመጣ እኔ የማመጣው ሰው ሌላ ሰው ቢያመጣ እኔ ለምሳሌ 3 ሰው ባመጣ እኔ ያመጣኋቸው 3 ሰዎች ደግሞ ሌሎች 3 ሰዎችን ቢያመጡ እንዲህ ያለ እንግዲህ ሰው በሰው እቃዎቻችሁን መሸጥና እያንዳንዳቸው ላመጡ ሰዎች በተዘዋዋሪም ሆነ በቀጥታ ላመጡ ሰዎች የተወሰነ ብር ወይ ገንዘብ መክፈል የሚለውን የኔትወርኪንግ የማርኬቲንግ ኔትወርክ ዓላማ። እንግዲህ ስለ ማርኬቲንግ ኔትወርክ እንግዲህ ጠልቄ ገብቼ የምላችሁ ነገር የለም። እዚህ መጽሐፍ ላይ ግን ተጽፏል። ዲቴል ኔትወርክ ማርኬቲንግ ለምንድን ነው ኔትወርክ ማርኬቲንግ መጀመር ያለባቸው፣ መልካም ነው ወይ አይደለም የሚለው ነገር ተጽፏል። እንግዲህ እሱና እንግዲህ መልካም መጽሐፍ ሰናበት ታውቁታላችሁ። እኔ እንግዲህ እዚህ ላይ አቆማለሁኝ። ያቀርብኩላችሁ ነገር ታላችሁ የተስፋ አደርጋለሁ። በሚቀጥለው እንግዲህ ሌሎች መጽሐፎችን ይዤላችሁ እቀርባለሁ። የዚህ መጽሐፍ ጠቅላላ ሀሳቡ ይህንን ይመስላል። አመሰግናለሁ ስላዳመጣችሁኝ። መልካም